ዛሬ ደግሞ ይዤላችሁ የመጣሁት ታሪክ ሶስቱ በሰው ብዛት የተጨናነቁት ሀገሮችን ነው። ተከታተሉ። አንደኛ ሳንታ ክሩዝ ዴል ስሎኬ። ይህች የምትመለከቷት ደሴት ሳንታ ክሩዝ የሚባል ስያሜ ተሰጥቷታል። ከኮሎምቢያ የባህር ደሴቶች ተነስተን የ2 ሰዓት የባህር ጉዞ ብናደርግ ይችን ጥቅጥቅ ያለች በቤት የተሞላች ሀገር እናስተውላታለን። የደሴቲቱ ጥብቅብቅ ብለው የተሰሩ መኖሪያ ቤቶችና ህዝቦቿ በዓለም ላይ ጥብቅብቅ ብለው ከሚኖሩና በህዝብ ብዛቷ ከምትታወቅ ሀገር አንደኛ አድርገው አስቀምጠዋታል። ይቺ ከ2 የእግር ኳስ ሜዳ የማትሰፋው ሳንታ ክሩዝ ደሴት በውስጧ 1200 ሰዎችን ጥቅጥቅ አድርጋ ይዛለች። ከአንደኛ እስከ 10ኛ የሚያስተምር ትምህርት ቤት ብቻ እና አንድ ባርና ሬስቶራንትን ይዛለች። በደሴቲቱ መኪናና ሞተር በጭራሽ የማይታሰብ ሲሆን በቀን ለ5 ሰዓታት አገልግሎት የሚሰጥ በሶላር የሚሰራ ጄኔሬተርን ይዛለች። የንጹህ ውሃ አቅርቦት ደግሞ በደሴቲቱ የማይታሰብ ነገር ነው። ሌላኛው ደግሞ የጸጥታና የደህንነት ጉዳይስ እንዴት ነው ብላችሁ ካሰባችሁ ማንንም አይነካም። ምክንያቱም በዛች ጠባብ ምድር ላይ የሚኖሩ ሰዎች እርስ በርሳቸው ስለሚተዋወቁ አንዱን ለመጉዳት ወይም ደግሞ ለመስረቅ በጭራሽ አያስቡም። ስለዚህ እዛች ሀገር ላይ ፖሊስ የሚባል ነገር በጭራሽ አይታወቅም። የ150 ዓመታት ብቻ ታሪክ ያላት ሳንታ ክሩዝ ደሴት አሳ አጥማጆች ለማጥመድ ሲመጡ የተመሰረተች ሀገር ነች። በጊዜው አሳ አጥማጆች ከዝናብ ለመጠለል እያሉ አንዳንዶቹ ቤት መስራት እንደጀመሩና በዚያው እየተስፋፋ እንደመጣ ታሪኮች ይነግሩናል። ታዲያ ነገሮች እዚሽ ደሴት ላይ ለመኖር ምንም ያህል አመቺ ባይሆኑም ግን ነዋሪዎቿ ለደሴቲቱ ካላቸው ፍቅርና ፍላጎት የተነሳ ርቀዋት ወይም ደግሞ ለቀዋት ለመሄድ በፍጹም አልቻሉም። አብረዋት አሁንም እየኖሩ ነው። ሁለተኛ ሚጊንጎ ደሴት። አሁን ደግሞ ወደ ሀገራችን አፍሪካ እንመለስና በምስራቃዊ ቪክቶሪያ ሐይቅ የምትገኘዋን ሚጊንጎ ደሴትን እንመልከት። ይቺ ደሴት በውስጧ 131 ሰዎች ብቻ ሲኖሩባት ስፋቷም ደግሞ የአንድ የእግር ኳስ ግማሹን ያህል ወይም ደግሞ 2000 ካሬ ሜትር ያህል ብቻ ነው። ምንም እንኳን በመቶዎች የሚቆጠሩ ህዝቦችን ተያዝ እንጂ በዓለማችን ላይ በጣም በሰዎች ከተጨናነቁ ሀገሮች ውስጥ አንዱ አድርጓታል። ምክንያቱም ካላት የቦታ ጥበት አንጻር ነው። ይህች ደሴትም በቅርብ ርቀት ለሚያዋስኗት ኬንያና ኡጋንዳ የአሳ ምርት በገፍ የምታቀርብ ሲሆን አንደኛ የገቢ ምንጮቿ አሳዎቿ ናቸው። መብራትና ውሃ ለነሱ መሰረታዊ ነገሮች ሳይሆኑ የቅንጦት ነገሮች ናቸው። ምክንያቱም ይሄ ሁሉ በደሴቲቱ የለም። ሆኖም ግን በደሴቲቱ የሚገኙ ሰዎች ከኬንያና ከኡጋንዳ ሰራተኞች አንጻር በ3% የደሞዝ ጭማሪ እንደሚበልጧቸው ተናግረዋል። በደሴቲቱ ውስጥ ጥቂት የሚባሉ ግሮሰሪዎች ሲኖሩ እንደው የጤና ጉዳይ ሆኖ ነዋሪዎቿን አመም ቢያደርጋቸው እዛው አቅራቢያቸው ሆስፒታል የለም። ኬንያ ወይም ኡጋንዳ በመጓዝ ሕክምናቸውን ያደርጋሉ። በተጨማሪም ይቺ ግማሽ የኳስ ሜዳ የምታከል ሀገር 5 ባሮች፣ 2 ሆቴሎች እንዲሁም ደግሞ የአንድ ፀጉር ቤት ባለቤት ነች። በመጀመሪያ በደሴቲቷ ይኖሩ የነበሩ ኬምቦና ኬቢ የሚባሉ ሰዎች ሲሆኑ ከጊዜ ወደ ጊዜ ግን በተጨማሪም 60 ሰዎች ወደ ደሴቲቱ ተቀላቅለዋል። ብዙም ሳይቆዩ በደሴቲቷ የሚኖሩ ሰዎች ወደ 130 አድገዋል። ታዲያ አሁን ላይ ማንም ሰው ወደ ደሴቲቷ ሄዶ ጎጆ መቀለስ እንደማይችልና ይህንንም ለምን በሚል ምክንያት ጥያቄ ሲቀርብላቸው በደሴቲቷ ምንም አይነት ቦታ ስለሌለ ብለው መልሰዋል። አይደለምና ይህን ጎብኚዎች እንኳን ወደ ደሴቲቷ ሄደው ከአንድ ቀን በላይ ማደር አይችሉም። ምክንያቱም ደግሞ ለሌሎች ቱሪስቶች ቦታ መልቀቅ ስላለባቸው ነው። ታዲያ ኬንያና ኡጋንዳ በዚች አነስተኛ ሀገር የባለቤትነት ጉዳይ ሰጣ ገባ ቢገቡ የደሴቲቱ ነዋሪዎች ግን ከሁለቱም ሀገራት የሚያገኙት የማይነጥፍ የአሳ ምርት ገቢ ግብር እንዲከፍሉና ሀገሪቷም የደሴቲቱን መብትና ደህንነት ለመጠበቅ በአንድ ወቅት ስምምነት ላይ ደርሰዋል። ያም ሆነ ይህ ግን ሚጊንጎ ደሴት በዓለማችን ላይ ካሉ ጥቅጥቅ ካሉና በሰዎች ብዛት ከተጨናነቁ ደሴቶች ውስጥ ሆናለች። ሶስተኛ ሲላንድ። ይቺ ደግሞ ራሴን የቻልኩኝ ሀገር ነኝ የምትለን ሲላንድ ትባላለች። እንደ አውሮፓን አቆጣጠር በ1967 ፓዲ ሮይንስ በተባለ እንግሊዛዊ ሰው የተመሰረተች ሲሆን በሁለተኛው የዓለም ጦርነት ላይ በእንግሊዝ ኃይል ለመቆጣጠርና ለመጠባበቅ ተብሎ የተሰራ የባህር ላይ ማማ ሲሆን የሱ ደጋፊዎች ይችን ትንሽዬ ቦታ በመቆጣጠር የሲላንድ ራስ አገዝ ክልል በማለት
ሲንላንድ የሚል ስያሜ ሰጥተዋታል። ይህ ቦታ ባለቤቷ መጥቶ ህገ መንግስት አውጥቶ ባንዲራ ሰቅሎ የሲንላንድ አስተዳዳሪ ነኝ ብሎ ራሱን እስካልሾመ ድረስ ከሁለተኛው የዓለም ጦርነት በኋላ ቦታው ከጥቅም ውጭ ሆኖ ምንም አይነት ነገር የማይፈጸምበት ቦታ ሆኖ ነበር። ታዲያ ሲንላንድ ቀን ወጥቶላት የራሷ የሆነ የመገበያያ ገንዘብ፣ ፓስፖርት፣ ብሔራዊ መዝሙር፣ የኳስ ቡድን እንዲሁም ደግሞ የራሷ ባንዲራ ሲኖራት ይፋዊ የሆነም ድረገጽ አላቸው። ታዲያ በሲንላንድ ውስጥ 52 የሚሆኑ ዜጎች ሲኖሩባት 50ዎቹ በስደት በሌሎች ሀገራት ላይ ይኖራሉ። ያም ሆነ ይህ ግን ሲንላንድ ህዝቦቿ ወደ ሌላ ሀገራት በስደት ይሄዱ እንጂ የህዝቦቿን ሉዓላዊነት የሚጠብቁ አንድ ዋና ሰው መኖሩ አስፈላጊና የግዴታ ነው። ሲንላንድ የምትገኘው ከእንግሊዝ በቅርብ ርቀት ላይ ሲሆን ማሟላት ያለባትን መስፈርት በሙሉ ታሟላለች። ነገር ግን ሰዎች አሁንም ድረስ ይጠይቃሉ፣ ሲንላንድ ራሷን የቻለች ሀገር ናት? ማንም ተነስቶ ሲንላንድ ነይ የኔ ነሽ ሊውሰድሽ ሊላት አይችልምን? ይላሉ። ምንም ነገር የማይቻል ነው። ምክንያቱም የሞንቴቪዲዮ ስምምነትን ስላጸደቁ ነው። ምንም እንኳን የተባበሩት መንግስታት ድርጅት ለሲንላንድ ምንም አይነት እውቅና አይስጣት እንጂ ሲንላንድ ግን ሀገር ሆኖ ከመቆም ምንም ያገዳት ነገር የለም። ታዲያ ይህች ሀገር ዓለማችን ላይ ካሉ ብቸኛ የመከላከያ ኃይል የሌላት ሀገር ነች። ታዲያ በውስጧም የመዝናኛ ባርና የቴኒስ ኳስ መጫወቻ ያላት ሲሆን ዜጎች እነሱም ቢመጡ ተንከባክባ ትቀበላቸዋለች። ጓደኞቼ እናንተስ ከሶስቱ ሀገራት የትኛው ይበልጥ አስገረማችሁ? ኮሜንት ላይ አሳውቁኝ። ለዛሬ እኔ እዚህ ጋር ላብቃ። በቀጣይ እስከምንገናኝ ቻው። እንደተለመደው ግን ላይክ፣ ሼር፣ ሰብስክራይብ በማለት ድጋፋችሁ አይለይም። እኔ እንደ ሁልጊዜው በጣም 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 እወዳችኋለሁ።